የተከለከለው ወይስ ድሃ አረቄ እንዳይሸጥ ነው? ሀገር ያመሰው ወንጀል መነሻው ከውስኪ ቤት ወይስ ከሰፈር አረቄ ቤት? ጦሩ ወደ አሰብ እርምጃ ጀምሯል። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ጽንፈኛው ቡድን ትንኮሳ ነው የሚፈጽመው እንጂ ቆሞ የመዋጋት አቅም የለውም ሲል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ገለጸ። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አሳውቋል። የኤርትራ መንግስት በዚሁ አቅጣጫ አለ ተብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች አመላክተዋል። ይኸው ታጣቂ በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብም በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመልክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ የሆኑት አቶ ከበደ ደሲሳ አማራ ክልል እየተካሄደ ባለው ውጊያ ጽንፈኛ ቡድኑ ሲሉ የጠሩት የፋኖ ኃይል በየቦታው ትንኮሳን የሚፈጽመው እንጂ ቆሞ የመዋጋት አቅም የለውም አሉ። ሚኒስትር ዴኤታው ይህን ቢሉም ዓለም አቀፉ የቀይ መስቀል ኮሚቴ ከሳምንት በፊት ባወጣው መግለጫ በሰሜን ወሎ በነበረው ውጊያ በፋኖ ኃይሎች ተይዘው የነበሩ መንግስት የጸጥታ ኃይሎች መረከቡን አስታውቋል። ሰሞኑን በመንግስት የጸጥታ ኃይሎችና በፋኖ መካከል እየተደረገ ባለው ውጊያ የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ሰምቻለሁ ሲል የጀርመን ድምፅ ሬዲዮ ዘግቧል። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ የሆነችው ጨጭሆ በፋኖ እንደተያዘች ዘገባው ጠቅሷል። ከጨጭሆ በተጨማሪ ዘቢጥ፣ ገረገራ፣ አፍላቂትንና ዙሪያውን በፋኖ እንደተያዙ ነዋሪዎችን ዋቢ አድርጎ ዘግቧል። በሰሜን ወሎ ዞን ብቻ 6 ወረዳዎች ከመንግስት የጸጥታ ኃይሎች ቁጥጥር ውጭ መሆናቸው ተመላክቷል። ከትላንት በስቲያ ጥቅምት 6 2018 ዓ.ም መንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው ዘገባው አመልክቷል። በዚህ ጉዳይ ላይ ጥያቄ የቀረበላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ የሆኑት አቶ ደሲሳ ከበደ ጽንፈኛ ሲሉ የጠሩት የፋኖ ኃይል የውጊያ አቅም የለውም በማለት አጣጥለዋል። አቶ ደሲሳ ጽንፈኛ ቡድን በየቦታው ትንኮሳን የሚፈጽመው እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም ሲሉ ተናግረዋል። ሚኒስትሩ አክለውም ተቋማቸው ውጊያውን አስመልክቶ ከዚህ የተለየ የሚናገረው ጉዳይ እንደሌለ አስረድተዋል። ምንም እንኳን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው ይህም ቢሉም ዓለም አቀፉ የቀይ መስቀል ኮሚቴ መስከረም 30 2018 ዓ.ም ባወጣው መግለጫ በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ተካሄደ በነበረው ውጊያ በፋኖ ኃይሎች ተይዘው የነበሩትን የመንግስት የጸጥታ አባላት መረከቡን አስታውቋል። በመስከረም ወር አጋማሽ በዞኑ የተካሄደው ድንገተኛ ውጊያ ከፍተኛ ጉዳትን ያስከተለ እንደነበር ዓለም አቀፉ ድጋፍ ሰጪ ተቋም ገልጿል። በውጊያው የቆሰሉ 16 ወታደሮች ለሕክምና ወደ ወልዲያ ከተማ እንዲላኩ መደረጉንም መግለጫው ያትታል። ከዚህ ተቋም በተጨማሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መስከረም 23 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ፋኖ የወልዲያ ከተማን ለመቆጣጠር ውጊያ ከፍቶ እንደነበር ተናግረዋል። ኤርትራና ህወሓት ድምዶ በሚል ስያሜ ቅንጅት ፈጥረው ኢትዮጵያ ላይ ጦርነት ሊከፍቱ እንደሆነ የሚያትተው ደብዳቤ የፋኖ ኃይሎች የውጊያ አድማሳቸው እንዲያሰፉ ከህወሓትና ኤርትራ ድጋፍ እንደሚሰጣቸውም ይገልጻል።
አረቄ ነው የተከለከለው ወይስ ድሃ አረቄን እንዳይሸጥ ነው? ሀገር ያመሰው ወንጀል መነሻው ከውስኪ ቤት ወይስ ከሰፈር አረቄ ቤት? በስናፍቅሽ አዲስ ትላንት የሸገርን ዜና ማህበራዊ ሚዲያው ሲያስተጋባ ተመልክቼ ብዙ ጥያቄ ፈጠረብኝ። ዜናው በአዲስ አበባ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም ተባለ ይላል። በእርግጥ መኖር የለበትም ተባለ እንጂ መኖራቸው አልተካደም። እንደ ዜናው ከሆነ ከዚህ በፊት እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ የነበረ ቢሆንም አሁንም ድረስ ቤቶቹ መኖራቸውና በስራ ላይ መሆናቸው ታውቋል ተብሏል። የኔ ጥያቄ መጠጡ ችግር የፈጠረው ወይስ መጠጫ ቦታው? አሊያ ደግሞ ለደህንነት ስጋት የሆነችው አጠጪዋ ናት ወይስ ጠጪው? ምንም ያልገባኝ ነገር ይሄ ነው። ሸገር የከተማው ሰላምና ጸጥታ አስተዳደር ቢሮ ኃላፊ በአጭር ጊዜ ውስጥ የአዲስ አበባ ከተማ ከቢንጎ ማጫወቻና አረቄ መሸጫ ቤት ነፃ እንዲሆን ይደረጋል አሉኝ ብሏል። አሁን አረቄ ቤት ተብሎ የሚጠራው አረቄ የሚሸጥበት ቤት ነው ወይስ አረቄ ብቻ የሚሸጥበት? የአዲስ አበባ ቅንጡ ስጋ ቤቶች አረቄ ያቀርባሉ። ከመለመድ ባለፈ የአበሻ አረቄ ተወዳጅ ለመሆን በቅቷል። ዋጋውም ጨምሯል። አስቂኙ ነገር ለባህል ሚኒስቴር አረቄ አንዱ የባህል ኢንዱስትሪ ምርትና ባህላዊ መጠጥ ነው። ለምሳሌ በአበሻ አረቄና በዊንተር ፓላስ መካከል ልዩነቱ ምንድን ነው? ወይስ አረቄ በገዛ ሀገር ዋና ከተማ ክልከላ የተጣለበት ሌላ ሚስጥር አለው? እሺ አረቄ አይደለም ችግሩ ጠጪው ነው ካልን ደግሞ ሀገር ከሚበትነው ሞባይል የሚነጥቀው ራስ ምታት ሆኖ ነው? ሀገር ያመሰው ወንጀል መነሻው ከውስኪ ቤት ወይስ ከሰፈር አረቄ ቤት? አይ መጠጫው ነው ካልን ትንንሽ መጠጥ ቤቶች ላይ በሙሉ ነው ክልከላው ወይስ አረቄ የሚሸጡት ብቻ? ጠላና ኮረፌስ ትንንሽ የመንደር ጠጅ ቤቶችስ? እሺ ኩሻንጎሽ ጅን መሸጫ ቤቶችስ? ጅን ጠጥቶ ወንጀል አንሰራም ወይስ አረቄ ብቻ ነው ለወንጀል ጦስ? ደግሞ ሌላ ጥያቄ መጣልኝ። ምናልባት ያቺ አረቄ ሽጣ ልጆች የምታሳድገው እናት ናት ችግር የፈጠረችው ነው? ያልገባን ነገር አለ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አረቄ ቤቶቹ እንዳይኖሩ ይደረጋል ያለበት መነሻ ቤቶቹ የወንጀል ምክንያት በመሆናቸው ነው ብሎኛል ብሎ ሸገር ይነግረናል። እንደ አረቄ ሁሉ የቢንጎ ማጫወቻ ቤቶችም ይዘጋሉ ተብሏል። ይህ አሻሚ ነገር ያለው አይመስለኝም። በተቃራኒው ግን በየመንደሩ ያሉ አረቄ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው የሚለውና ከከተማው እንዲወገዱ ለማድረግ የሚሰራውን ስራ ማስፈጸም ያልቻሉ ኃላፊዎች በቦታቸው አይቀጥሉም የሚለው መረጃ ምናልባት አረቄ ከመሸጥ ደሳሳ ቤት በጸጥታ ማስከበር ስም ገንዘብ የሚነጥቅ ሙሰኛ ማሰማራት እንዳይሆን ማጤን ያስፈልጋል። ይህ ማለት ግን የማህበረሰቡ ሰላም አልፎም ጤንነት አደጋ ላይ ይውደቅ እንጂ መንግስት አይመለከተውም እያልኩ አይደለም። እንዴት ይተገበራል? ለምን ይተገበራል? ሲተገበር የሚፈጠር ችግር በምን መልኩ ይፈታል የሚለው ሊጤን የሚገባው ጉዳይ ነው። እንደነዚህ አይነት መረጃዎችን ለማግኘት ቻናሉን ሰብስክራይብ እያደረጋችሁ ተከታተሉን።